ነብዩ ብዙአየሁ እባላለሁ የሶዶ ምርጫ ክልሉ አስተባባሪ ነኝ። ሰባተኛው ሀገራዊ ጠቅላላ ምርጫ እንደ ሀገር እየተከናወነ ነበር። አሁን ደግሞ በሶዶ ምርጫ ክልል 93 ምርጫ ጣቢያዎች የድምጽ መስጫ እለት በኋላ የተሰበሰቡ የድምጽ መስጫ ወረቀቶች ከተሰበሰቡ በኋላ አጠቃላይ የምርጫ ክልሉ የማዳመርና የማጠቃለል ስራዎችን ሲሰራ ነበር። ዛሬ ማለዳ የማጠቃለሉን የማዳመሩን ሂደት ጨርሰን እንደ ምርጫ ክልል ጊዜያዊ ውጤት በምርጫ ክልሉ ጽህፈት ቤት የማስታወቂያ ቦርድ ላይ ተለጥፏል። ስለዚህ ህዝቡ የምርጫ ውጤቱን በምርጫ ክልሉ ቢሮ ላይ ጊዜያዊ ውጤቱን ማየት ይችላል። እንደ ሶዶ ምርጫ ክልል 93 ምርጫ ጣቢያዎች ነበሩ። 93ቱም ምርጫ ጣቢያዎች ላይ ድምጽ መስጫ ክንውን ተደርጓል። 93ቱም ድምጽ ከተሰጠ በኋላ የ93ቱም ውጤት ተሰብስቧል። ስለዚህ በዛ ሂደት ውስጥ የገጠመን ምንም አይነት የጸጥታም ችግር ሌላም ከድምጽ መስጠት ሂደቱ ሊያደናቅፉ የሚችሉ ነገሮች አልተከሰቱም። 93ቱም የድምጽ የተሰጠባቸው ወረቀቶች በሰላም ምርጫ ክልላችን ላይ ደርሰዋል። እነዛን ምርጫ ክልል ላይ የመጡትን የድምጽ መስጫ ወረቀቶች ደግሞ ማጠቃለያ ሰርተንላቸው ተዳምረው ጊዜያዊ ውጤቱን ዛሬ አሳውቀናል።